ሰዎች ሶሻል ሚዲያን የተወሰነ ይጠቅማልም ካልን መጠቀምም ካለብን ግን ደግሞ ያለውን እኚህን ተጽዕኖዎች ተጠቂ ላለመሆን ምንድነው መደረግ ያለበት? ሰዎች ምን ያድርጉ? አሁን በተለይ ሱስ ነው ካልን ከባድ ነው ሱስን በቀላሉ መተውና ምን ብናደርግ መልካም ነው? ልታይ ከገባሽ አሁን በተለይ ቲክቶክ አይደል ብዙ ኮንትሮል የሚያደርገው ሰዓት ይዘሽ ግቢ 10 ደቂቃ ነው የማየው ብለሽ ግቢ ከዛ የእውነትም 10 ደቂቃዋን ስጨርሽ አቁሚ ብልዘ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብለው 4 ሰዓት የሚያሳልፉ ሰዎች አሉ እና ሰዓት ይዞ መግባት ያስፈልጋል ሁለተኛ ቤተሰብ ውስጥ ምሳሌ መሆን ለምሳሌ እኔ ቤት ውስጥ ልጆቼ ከኔ ጋር ነገራችን ላይ ባለፈው ስለ ልጆቼ ስናገር አሜሪካ አይደለም ልጆቼ ያሉኛ ማለት ልጄን ትምህርት ቤት አድርሼ ያኛችኛዋ ደግሞ ልጄ እኔ ልጆች አንድ ጊዜ አሜሪካ ሄዱ ሊማሩ ወዲያው በወራት ነው የተመለሱት አልወደዱትም እኔ መለስኳቸው የኔ ፈቃድ አልነበረም እና አሁን ከኔ ጋር የሚኖሩት እዚህ ናቸው እናታቸው በስራ ጉዳይ አሜሪካ ነች እና ከኔ ጋር ነው የሚኖሩት አሁን የኔ ልጆች ምሳሌ ልንገርሽ ትልቋ ልጄ አሜን ስትደውይላት እንኳን ስልኳን ፈልጋ ነው የምታገኘው አሁን ቢሮ ሆኜ ስደውላት አታነሽም ስላት ስልኬን እኮ የቱ ጋር እንዳረኩት እኮ ለምን she doesn't care አትጠቀም ለምንድን ነው አትጠቀመው እኔ ስጠቀም አታየኝም እኔ አቀርቅሬ ብታየኝስ ማታ ወይም እነሱ ጋር ሆኜ አቀርቅያው ልክ ነሽ እሺ እንዴት ነበር ትምህርት ምናምን ብልስ እሷም እንደዛው ነው የምታረገው ዩቲዩብ ጋር ትገባለች መንፈሳዊ ነገር ትወዳለች እሱን ትማራለች ለትምህርት የሚጠቅማትን ትወስዳለች ከዛ ውጪ አታውቀውም አትፈልገውም እኔ ከልክየት አይደለም እኔ ስለማላረግ ነው ስለዚህ ቤት ውስጥ ምሳሌ መሆን አለበት ሁለተኛም ስፔሲፊክ እንደዚህ የምትፈልጋቸው ነገሮች አሉ እነሱን ታያለች ከዛ በኋላ ጥናቷ ላይ ነች እና ቤት ውስጥ ምሳሌ መሆን አባት ካቀረቀረ ስልኩ ላይ እናት ካቀረቀረች ስልኳ ላይ ልጆቹ ሊከለክሉ አይችሉም እና ምሳሌ መሆን ያስፈልጋል